ብለን ተጨንቀናል እሰዋ ቀርተን ብለን ተጨንቀናል እሰዋ ቀርተን ነበሩኝ እንደው እሱን ከሱ አፋተሽ እንደው ለኔ ያርጉልኝ መቤት የባኮን እንደው እሷን ከቤት ምን አርገው ያውጡልኝ ባኮ እኔ መቤት አንድ ወላጅ ነበረኝ እናቴ እንደው ሰትይቱን ከቤት ቡንግላ አርገው ያውጣው እንደው እኔ እዚያ ቤት ልግባ ባኮ ይደረግልሻል እንደው ባኮ እዚያ ቤት ከገባው እንደው አይሆኑትኝ የሚደረገው ሁሉ አረጋለሁ እንደው ይደረግልሻል አታስቢ ይደረግልሻል ይደረግልሻል ቀና በይና ይችን ትወስድና በራፉ ላይ ትቀብሪያታለሽ እሱም ይመራረምድበት ቦታ ላይ እሺ ከዛ በላይ ግን ከወንድ ጋር ግንኙነት እንዳታረጊ እስከሚራመደው ተደርጎልሻል እየመጣ ነው እኩል ቀን ሆነ አይደል? ታጫ አንቺ ፈጠረኝ ተነሽ እንጂ ቁርስ ስሪ። እኩል ቀን ሆነ አይደል? ነግታል እንዴ? አንተ አይደል እንዴት መኪናውን ማትነሳ የመሰለ ቤት ይዛ እኔ ቆሻመዳለሁ። ይቺ አዳቦን ዛሬማ እህል ውሃሽ ነው የሚሆን። አንቺ እዚያ ይሻል እናንቀሽ ወደ ኧረ ይሄን የመሰለ ቤት ነው ተዘግዘግ ተሰራላታለሁ። አንተና ደክሞኝ ያልሽ ኩል ቀን እስከሚሆን እንዲያላስ ራራ በስመ አብ ወወልድ ወመንፈስ ቅዱስ አደምነክ በስመ አብ ወልድ ሮገኝ እናንተ እንደምናምን እንደመገኛ ጥልቁጣለኝ ራራ አባቷ እንደመገኛ ነው እንጂ ረሞና ናትፈኝ ራራ ዋ ምን ሆነ ነው ራስን ሁሉ ለሚያሽከርክኝ አንቺ ሞና ናትፈኝ ወራ እናንተ ሰው በጧቱ ነገር ይሏል። ምን ማለት ነው? ሰይጣን አጋንንታም ታሮቷ ማልዳ የምትነሳውን ዛሬ እኔ ማልጅ ወጥቼ እንደምን እኮ ነው ወገኔን ቀጭቶ እኮ ነው ሰብሮ ጣለኝ እኮ። ምን አባሽ ነው አንቺ? ምን አባሽ ነው? ረሰላምሽ ትፈጃችን እንዴት ዝም ብለሽ እንዴት አንድ አልመጠርሽም እንደ ከይልኝ ነው ሙጭ እንደ ጠቅልሽ ውጭ ልኝ ነበር ውጭ ልኝ አልፈልግም ነው ውጭ ልኝ አልፈልግም እኮ በቃ እንደ ውጭ ልኝ ሰብር ነው የምትሽኪ ከውጭ ልኝ ሰይጣን መስለሽ ታንቂሽ ነው ከይልኝ አሪሽ እዚህ ጋር መጭ ጅራታም አስማጣም ጅራ መጋኛ ምንጭም መጋኛ በሰላም ተኝተህ ቀረኝዳት አንድ ቀረኝ ብለሽ እዚህ ጋር እንዳትመጭብኝ ውሃ ነበር ማረጋት ውሃ ነበር የሷው ነው እንዴ አንዴ ትሞታለች። አንተ ደግሞ የነፍስ ዳ ስትሆን ተው
አንተማ እንዴት ነበርክ? እንዴት ምን አባቷ ምን አውቅላታለሁ? ማልዳ እየተሰቀላትን ጋር ምን አውቅላታለሁ? ብስብስ ሲጋ ደግሞ ወሰለረጋት ደግሞ እንደው ወይ ተማትናችሁ እንደኖራችሁ አናቷን ግራ የሚገበኝ እንዴት ሆናችሁ እኮ ሳስበው ግርም ምን የሚለኝ እሺ ለዲ አፈር ምን አባቷ ወቅላትሽ ያመጣው ታዲያ ለሊት ተነሳ በመታ ሁሉ ጊዜ ታበስል ነበር። ግራምጣ በላይ ዋለ ባናቷ ነው የሰነሰው ተሰቀላችሁ እንደው አይ በእኔ መሰለ ቤት እንዴ ሰቀለ ሰይጣን የለም። እኔስ ምን ማስቀልኝ አራ ፈርበል እንደውም ትብገን ትረርትሰ ከስል ትበልተሽ እንደውም ንቅንቀት አራ ታው እንጂ እዚህ ነው የምትቀመጥ አፈርበል ላይ ዛሬ በገባ ሰይጣን ብለ እንዲያትበል ታው እንጂ ዛሬ አይደለም ብዙ ነው ዛሬ አይደለም ታው እንጂ እቺ ግማታ ትምጣና ተመጣ አናቷን ተክሽ ውሃ እንደ ግራምጣ ሰንስለሽ እዛው አፈርበል በማልዳው ይሻላል ብለህ ነው እንዴው በሷ ላይ ራ ምን አባቷ እኔ ነኝ በዚህ ቤት አዛዡ እኮ እኔ ነኝ። ካና አላፊው እኮ እኔ ነኝ። ማን ያልፍበታል? እኔ ሰርቸው ነው የገባኝ እኮ ተሰራውት ነው የገባች። እሱማ ማንንም አሁን እንግዲህ የቤት ያንቺ ነው በቃ የራስሽ ቤት ነው። ጎታው ማሽላለልሽ ሁሉን ነገር ገብተሽው ሙላት ነው ቤቱ እንደ ልብሽ እንትን ላይ ቀውና ስለያጅ ጥራርጌ እኔም እቺን እስቲ እዚያታች ወርጀ ሲዱሩ በጫካው እንትን ልምጣ እንደው ቢቀልኝ አናት ይል እንደዚህ ተመጣ ፈርጥሽ ነው መጣ በል ካልክላይ አፈር በላይ እውነት ነው። አራ ምን ልፋታል? ያው ምን ያስለፋል? እንደው በዛች እንደው በእቺን በምታከልችን በማትሞላ መደድ እና ክሌት ከተገኘ በዚህ ቢሞላማ ደግሞ ስንት ይገኛል? አራ ተመስገን ጌታዬ ተመስገን ነው እንጂ አራ እንግዲህ ቤት የከሆነ ንግባ እንጂ ጉድ ልበል። አጃባድማ ሰላም አላችሁ? እግዚአብሔር ይመስገን። እንዴት ዋል? እግዚአብሔር ይመስገን። ምን ነው በደህና ነው? ደህና ነኝ። ኧረ ደህና ነኝ። ተቀመጥ ጥበቃ ሄዷል አሉኝ። ምን እየጠበቅኩ እዚህ መሽልቆ በላብኝ የለ። ኧረ ሸጋሽን ኩታንጥላ እቺ ሬዲዮ ደግሞ ታዝናናኛለች ብዬ ነበረ። ምን ዝም ብላ አልሆነም አልሰራችም እሷም። ኧረ እኔም እንደው ለአንድ ጥብቅ ጉዳይ ፈልጌው ነበረ እንደው ያላሰብኩት ነገር ገጥሞኛ። አጃባድማ እንደው ብሰማ ነው ባሰማ ነው እንደው ዝም ያልከኝ ብዬ እኮ ነው። እኔማ ዛሬ ወደ አንተ ግፋኝ ነው የመጣው። እንደው ተነገ ዛሬ የሆነ ነገር ትለኛለሽ አንተም ዝም ያልክ እንደው በጀው ምን ነበር? ኧረ ተወኝማ እንደው የወረደብኝ እንደወረደብኝ ነገር እንዴት ይስራ ይሰራ እንደው አንተ ቁመህ እንደው አንተ በህይወት እያለ ብዬ ዛሬ እኔ በየሰው ቤት እየተንጓለልኩኝ የሚያስጠጋኝ አጥቼ እያለቀስኩኝ እንዴት እንደው የኔን ባሳ ይታየው ማልኩኝ። እኔማ እንደው ዛሬ እኮ አልሰምቶም ብዬ ነው ግፋኝ ምን ሰምቻለሁ? እኔማ አልሰማው። ምን ነው ምን ሆንሽ? እንደው ምን ነው እንደው ያችሁት እንደው የምትሰራው ስራ ጥሩ ነው። እንደው ለበጎ ነው። እንደው ለቀየው እንደው ለሀገሩ የሚበጅ ነው። እንደው እኔን አስወጥታ የምትገላግል መስላን የተመንገድ ስሮጥ እንዴት አስወጥቶ ባለቤቴ በጠዋቱ እየነደለ በዱላ ሲያባረረኝ እኔ እያለቀሱ ያንም ባያወረድኩኝ ስሮጥ ቆይ ልገላግል መስላ ገብታ በማል እንዴት እቤት የምታስታርቅ መስላ ገብታ ትቀራለች። አጃባድማ እስቲ የሚሰራውን ስራ ይልኝ እንደው ከዚህ ጀምረ ይልኝ እስቲ እንደው የኔን ባሳ አይታየም ወይ ያልኩልማ። ኧረ እንዲህማ መች በቀየውስ እንደው ታይቶ ይታወቃል እንዲህ ያለ ነገር። ቆይ ችግር የለም አሁን እኔ ባሰማ ነው ያልኩኝ። እኔ በቃ እንደው አሁን እንደው አቤት ወዴት የሚለኝ ሳታ እንደው ባይሰማ ነው እንጂ ዝም አይለኝም ነበር። እሱን ያልኩ እንደው አንተ ደህና ሰው ነህ። እንደው እሷም ደህና ነበረች። እኔ ምኑ እንደነካት ማለት እንደው ቤት እንደው የልቧን ልብ ሰጣ እንደው ቤት ገብታ አጃባድማ እንደው ቁጭ ትበል እንደው አብረን አልበላንም እንደው አብረን አልጠጣንም እንደው አሁን ይኸውልሽ ምነግርሽ ነገር በቃ ተረጋጊ፣ አደብ ግዢ። እንደው አሁን የሚካኤል ነይና እሷንም አንቺንም ቁጭ አድርጌ አነጋግራችኋለሁ፣ አስማማችኋለሁ። ችግር የለው። ስለዚህ አታስቢ። እንደው አጃባድማ እንሳደር እኔ በየሰው ቤት ተንከላቸው እንደው መረረኝ፣ አለቀስኩ። እንደው አልሆነም፣ እንደው አልተሳካም። እንደው ከቤቴ በጠዋት በተኛንበት እንደው ፊቴን እንኳን ታጠቁም ወደብድቦ ሲያስወጣኝ ምን እንደታኝ አብረን ተኝተን በሴባ ተጋድመን አድረን እንደ ባልና ሚስት ወጋ አድረን እንዴት በዱላ ቀጥቅጦ ያበረኛ። ከዚያ ጀሮቱ እንደው ልብሴን ሁላ ሲሶቆ ምን በባዶ ቢቀጠቅጠኝ ልብሴና ሲሶ እየከተከተ ሲያበረኝ እሷ ተመንገድ ገብታ አልገላግላችኋለችና ቀፍ አረገች። እኔም ወዲያው ልትገላግለኝ ነው መስሎኝ ደግሞ እኔ ወጉን አግኝቶልሽ ማይልኝ እስቲ ፍረጂኝ አልኳት። እኔም እና ገብታ በዚያው ቀረቻለሁ። እንደው ሰፈሩን ምስጠይቅ ምትወጣም አልመሰለኝ ያሉኝ እንጂ ሰፈርም
ብያለሁ። ኧረ ተይው ዝም ብለሽ እንዲህ ያን ነገር በቃ ሲጀመር ታይቶም ተሰምቶም አይታወቅም። እቴ ብትሆንስ እሷን ላጓድላት ነው። አንተን ያለ እንዲሁ አንተን የማን ጮሃለሁ ብዬ ነው ዛሬ ግፋኝ ሽንኩርቱ ድረስ የመጣሁኝ። ብዙ ነበረኝ እናቴ። ንሳስቲ እንግዲህ በል እንግዲህ ደህና ዋል በይሽ እንደነገርኩሽ ጠዋት ቀደም ብላሽ እሷንም እነግራታለሁ። እንዲሁ አንተ ባሰማ ነው እንዲያል ቅድሙንም አንተ ባሰማ ነው። አንተ ደህና ሰው ነህ። በልሽ ደህና ዋል በይሽ ደህና ዋል። አሜን ደህና ዋል። አሜን ረረረ አንጃውን አይኮል የተናውጦ ትንሽ አሁን እንዲያው አለሳለለኛ አይናቴ በማይናደደው ዝም ብለህ ስትናደድ ራስን ስታሳምን ተው ብለህ ተው እያልኩ እኮ ነው። እንዲሁ ዝም ብለህ እሷ እንዲሁ ጥላ የለሽ ከውካዋ እንዲሁ ሁሌ እንዳከውኩ እኔ እኮ እንዲሁ ቴት እንደተገናኛችሁ እንዲሁ እኔ እንጃ አፈርት ብላ ምን አባቷ ዝም ብላ ኧረ በልቶ ተዋለሁ እንጂ ምን አባቷ ኧረ ይወጭ ደህና ዋላችሁ። ምን ቀረ ብለሽ መጣሽ? እስቲ ተው እስቲ ቁጭ በል ዝም ብለህ አንተ ቁጭ በል ነገር አብረን አንተ ደግሞ ዝም ብለህ ልገላግኝ ቁጭ በል ምን አባሽ ቀረ ብለሽ ያኪዝ ያንጆ ኧረ ጉድ ነው ቁጭ በል እስቲ ተቀመጥ። ኧረ ተቀመጡ እንጂ ምን እንደው መቀነቴን ብዬሽ ነው የመጣው ዛሬ። አንተ ፈልጌ እንዳይመስልህ መቀነቴ ሰቀላው ላይ ነው እናቴ። አውርጅና እስቲ ባለቤቱ ነሻል አሉ እንግዲህ አንቺም ገለገለ እንግዲህ እኔ ምን አባቴ ላድርግ እንደምታውቂኝ እንደው እሱ እንዲሁ ነው ወንዱልሽ ያለ ሴት ባዶ ቤት እያደለ ሸጋነሽ ልሳት ገት ሸጋን መቀነቴ ምን ይወጣል? አናት ላይ ምን ያውጭና ጣይላት ከይል ይታይ ሰቀላው ላይ ነው እናቴ። አውርጅናችኝማ አንቺ ደግሞ ምን ቁሞ ይቀር ብለሽ ነው እንደውች ደበር እንደማይቀር ቆለኝ ያለው መጀመሪያ ገባት ምን ጋይቱና ገባ በር ይሁን አላምነ ሳይሞት ገነት ገባ። እኔ አንቺ ምን ታረጂው እንግዲህ ተፈጠሩ በላይም ሸጋው ወልድ ነገር ባይ ታተኔ ባመልሽ በር ይሁን በዱላ የሚያንከባልልሽ ኦራ እየፈለቀ ያስወጣሽ። ኧረ ጉድ ዛሬ ተለባበስናታ እንግዲህ አሁን ባንቺ ቤት አለበሽ ማለት ነው አይደል? አናንብሽ ኦራ ምን እንግዲህ ስም የንገሪ ካልሽማ ልንገርሽ ድሮ ነበር እንጂ ልብሱ የሚመስለው የምጽዋ ወርቅ ዛሬማ የምታዩ ከነ ለብሶት እንኳን የማይረባ ጨርቅ ወይ ፈጥ አንቺ ገመተሽ ሞትራፊ ባሪውና አጀንዳ አልፍኪ ነው አንጃ አይደለም ይሁን መቀደም ታገኙ እኔ ተናቀፍ ዛሬ አትገመኝ አጀንዳ ጠፋን ተራስ ይችግማ አንቺ ዝም ብለሽ ታያለሽ ፈጥረሽ አጥያለሽ ና በልስቲ ና ኧረ አለገበሽ ሱስነት ክላማ ቆይ ተዷን ይዋና ነይ አይችልም ነይ ምን ትላለች እንጂ ፈጥረሽ አጥያለሽ እንደው በህጅማ ልብሽን በላሽ ልጅቱን አላወቅሽኝ ተስጋት እኮ ነው እንትን እያልኩ የሚመለስ ይያልሽ ታነዛዝረት ልጁ በልማ ግባ ደማተ እንደግራምጣ ነው መሰለኝ። ኧረ እንደው ምን ወይ ጉድ እንዴት አረጋት በት ነበር እናንተ እንዲሁ እቺ ልጅ ኦሮ ብትመጣና እንዲሁ ስራዬንም እንዲሁ ተብሎ በሰራሁ ኦሮ ፈጥርቄ ነው ምጥላት ወንድሜ ጋር ደርሽ ልምጣማ ኦራ እንዴ ግብ ባርገውድ አራት ማለት ነው። እስቲ እንዲሁ ማዋየው ነገር አለኝ እንዴ ሰዋይቹ ልምጣ ኦራ ተሎ ነኝ በል ተሎ እዚህ ባዶ ቤት እንግዲህ እሷም እጃጅሽ አንቺም እንግዲህ እንዴ አረ ተሎ ነው ምጣ አልቆይም ሰትልኝ ነው ምጣ አራ አንተ ደግሞ በል እመጣለሁ በል እሺ ባዶ ቤት እናንተ ዛሬ በጧት ደግሞ ቤቱን ደህና ነው። አማን አደራችሁ እዚህ ሀገር? እግዚአብሔር ይመስገን። ደህና አደርክ? እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። ሰላም ናችሁ? ኧረ በእግዚአብሔር ደህና ነህ? እግዚአብሔር ይመስገን። እንዴት ተቀመጥ ነው? ኧረ የታማት ደግሞ እዚህ ሳይፈለፈል ቀርቶ ምን ልትረኝ እንደው አንድ ቀን በቅጠቅ አድርገን ብናስገባው። ደህናችሁ ሰነበታችሁ? እግዚአብሔር ይመስገን። እንዴት ነው ቤቱ አማን ነው? አንተ ወንድም አለም እንደው አንድ ነገር ላዋይህ ነበር የመጣሁኝ። እንደው እንዴት እንደማደርግ ምን እንጃ እኔ እንደው ጨነቀኝ። ምንድነው ነገሩ? ረዳ እንደው የሆነ ጥፋት አጥፍቼ እንደው በዚህ በሰፈሩ በቀዩ እንደው ከጎረቤቴ ከደና ጎረቤቴ እንደው ሰይጣን ሹክ ብሎኝ እንደው ከደና ባልንጀሬ እንደው ተቀያየምኩኝ። ተወኝማና እንደው በማይሆን ቀን እንደው ይዛችላት ሌሊት እንደው ያሰብኩባት ሌሊት ነው ምን የተረገመች ናት እንደው ያቺ ማናት ማዝመራም ትባሊቱ አዋቂ ቤት ዘንድ ሂጅ እንደሱ በር ይሁን እንደው በልቤ
እንደው እንጀባሽ እንደው የዛለታ ቀን እንደው ምን የተረገመ እንደሆነ ከዚያ ሴትዮ ዘንድ እንደው የሆነ መድኃኒት ነገር ይዤ መጥቼ እዚያ ከእነሱ ቤት ከነ መፈጠነ ቤትና ከዋበሪብን ቤት በታች በኩል የሆነች ድንጋይ አለች። እዚያ ስራ አስቀምጬ ፈቀቅ ከማለት ይኸውልህ በሽመል እየነደለ እንዳለ አባሯት። አሁን እኔም እንደው የኛ ያደረኩት ነገር እሷ ከወጣች በኋላ ቤት ካልገባሽ ብሎ ቤት ገብቼ እንደው ምንም ሰላም አልሰጠኝም። እንደው ሰላም አልሰጠኝም። ለበር እንግዲህ አለብኝ ለበር እንደው ዛሬ ለማናቤት ነገር እንጀባቴ ያጋብኛል እንጀባቴ እና እንደው ያለ ነገር ተፈጥሮ ለሃለው። እንዴት አንቺ እንዴት እንደዚህ ያለ ነገር እንዴ ያለ ስራ እንዴት ትሰሪያለሽ? እኔ እኮ ነው ያዋረድሽ። እና እኔም እኮ ወንድም ብዬ ታላቅ ብዬ ነበር ላማክር መምጣት እንደው ባክል እኔ ታለችኝ ደና በአገሩ በቀዩ ተከብሬ በኖርኩበት ሀገር እንዲያርግ ታዋርደኝ። እስቲ ነው እቤት የምፈትሽው ይቀርታል። አንድ ነው ወይ ዛሬ በርዬ ዛሬ ለምን ደግሞ እዚህ ከይ ጉድ ሰምቼ መጣ። ምንድነው ከይ አንቺ ዘንድ ይነጥርሽ እንዴት አኝ ከእንዶ አልሽ እዚህ ቤት እንዶ አልሽ ቆለም ቆይ ድንገር አንተ ድንገር ያቻስ ማታ ይው መዳሪቱን አመጣችሁ ጉበሉ ሱቅ አብራ ይወንድማ ስትነግሩ ይውጫስ መሰል ደግሞ ማን ነው እንዴ ደግሞ ይላከኝ አሳያለሁ እንደው አጥማኛለኝ የሆነ ልጅ ናት። እሷ ጋር ታገጭ ሊመጣሽ አገጭ ነው ማለት በሪውን ቆይ ላስረዳ እንዴ የወንድማ ቁጭ ብላ ስትናገር ነው የሰማሁት። በጆሮሽ ሰምተሽዋል? በጆሮ ባይኔ መብራት አይቼ ሰፈርት አስመሳይ ቆይ ጉበሉ ሱቅ ቀበቁት ያለች ምኑ ታመጩ ሆነ ቆይ ማዝም ብላ ተጎኑ ላይ ያለች ተጎኑ ሱቅ ነው ቀበቁት ስትል የሰማሁት። አንተ ደምጨታለሁ ነው እኮ ማለት አይሰማኝም። እንዴት ነው ማፈልግ አንቺ ሰው ትዳሬን አትበጥብጭ እኮ ነው የምልሽ። ተመኝት ያለ ና ጉዲ በስመ አብ ወልድ መንፈስ ቆይ እስኪ ውሃ ይንካው። ውሃ ሲነካው ጥሩ ነው አሉ። በስመ አብ ወልድ መንፈስ ይታገምና በስመ አብ አትንኪ። ቆይ አትራምጪ ነው ወደዚህ ምን ነው አንተ ይው ተጥፈበታል። አንተ ምን እንደሚል በሪው ነው የሚል በስመ አብ ናስቀብሩ ትንጓች ኧረ ምንድን ነው ቆይ በስመ አብ ለምን አንተ ነው ይወር ያለቅታል አንተ ያለቅታል እጨት ማጀብ እንዴው ጭናት ጃበጣት እያው ውሃ ተተረቀው እንኳን እንዴው የታገሰኝ ነገር የለም። አንተ ወንድሜ ተቆራርጭ እንዴው ለማና ቤት ይባላል ለማንሳ ቤት ይላል። እኔ ያለው እኮ እንትን እስኪ እኮ ግፍፍ ብሎ እኮ ነው ያለ የተከለ ኧረ በሩ ይጥፋሽ ደግሞ በሩ ይጥፋሽ። መግቢያ አንቺ ወራዳ ነይስ ወደዚህ ነይ ሳፍሪ መጣሽ። ማን ያረጋው ማን ያረጋው አንቺ እኔ ምን አቀዱ እሱ ምን ነው ሲጀምር አንቺ አይልሽም ስትናገሪ ሰማሽ። ወይኔ በሪውን